የእግዚአብሔር ስም የተመሰገነ ይሁን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እንደገና እግዚአብሔር ይመስገን። እግዚአብሔር ረድቶን ደግሞ ዛሬም ልናመልከው እንደገና ደግሞ ቃሉን ልንሰማ በፊቱ ልባችንን ልናፈስ እግዚአብሔር ስለረዳን በእውነት እግዚአብሔር ሲረዳ ብቻ ነው ሰው በእግዚአብሔር ፊት መቆም የሚችለው። ሊመስለን ይችላል እሁድ ቸርች ስለምንመጣ ሊመስለን ይችላል። ግን ጤንነትን የሚሰጥ በቤቱ እንድንሆን የሚረዳ ፍላጎት እሱን እንድንፈልገው ልባችንን በሱ ፍቅር የሚሞላ እሱ ብቻ ነው። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ሰፊ ፕሮግራም አለን። ከፕሮግራማችንም በኋላ ከዚህ ፕሮግራም በኋላ እንግዶችን የምንቀበልበት ፕሮግራም ስላለ በተቻለ መጠን ፕሮግራሙን አጠር አድርገዋለሁ። ቃል ስብከቱን 2 ሰዓት ብቻ ነው የማደርገው። እግዚአብሔር ስም የተመሰገነ ይሁን። የዛሬን ቃል እግዚአብሔር ወደ ልቤ ያመጣው ዮሐንስ 11 ላይ ያለውን ሐሳብ ነው እና ይሄንን ሐሳብ ወደ ልቤ እግዚአብሔር ሲያመጣው በጣም ደጋግሞ የመጣው መልእክት ወይንም ደግሞ ሐሳብ ዋናው ሐሳቡ ምንድነው? እግዚአብሔር በህይወታችን በስራ ላይ ነው። ሁልጊዜ እግዚአብሔር ሁልጊዜ ይሰራል። እግዚአብሔር ሁልጊዜ በዙፋኑ ላይ ነው። ነገር ግን የእግዚአብሔር ጊዜና የኛ ጊዜ አንድ አይደለም። እግዚአብሔር የሚሰራው ክብሩን ከመግለጽ አንጻር ነው። ከዘላለም ሐሳቡ አንጻር ነው። እኛ የራሳችን አጀንዳ ሊኖረን ይችላል። የራሳችን የጸሎት ርዕሶች ሊኖሩን ይችላሉ። እነዛን የጸሎት ርዕሶች እነዛን ነገሮች የምንፈልግበትና እንዲሆንልን የምናስብበት የጊዜ ሰሌዳ አለ፣ አካሄድ አለ። እግዚአብሔር ግን ነገሮችን የሚያስኬድበት መንገድ በህይወታችን በእኛ ጊዜ ሰሌዳ በእኛ ፕሮግራም ሳይሆን በሱ የዘላለማዊ እቅድ ነው። ስለዚህ አንዳንድ ጊዜ እግዚአብሔር የተወን የሚመስለን ጊዜ አለ። ጸሎት እየጸለይን ያ ጸሎት ስለማይመለስ ወዲያው እኛ በምንፈልገው ጊዜ ስለማይመለስ እግዚአብሔር የረሳን ወይንም ደግሞ እግዚአብሔር የተወን የሚመስለን ጊዜ አለ። አንዳንድ ጊዜ እንዲያውም ያ ነገር ከመሻሻል ይልቅ እየጸለይን እንዲያውም እየባሰ የሚመጣበት ጊዜ አለ እና ምንድነው የሚል ኮንፊውዥን ውስጥ ሰው ይገባል። ነገር ግን እግዚአብሔር ሲሰራ ክብሩን ሊገልጥ ስለሆነ በሱ አጀንዳና በሱ ዓላማ ውስጥ ስለሆነ የሚያስኬደን እኛን ስለተወን አይደለም፣ ወይንም ደግሞ ስለረሳን አይደለም፣ ወይንም ግድ ስለሌለው አይደለም። እግዚአብሔር የራሱ አጀንዳ ስላለው ነው። ዮሐንስ 11 ከ1 እስከ 4 ያለውን ሐሳብ አንብበን ከዛ ጸልየን ወደ ቃሉ እንሄዳለን። ሐሳቡ እንግዲህ ታሪኩ ብዙዎቻችን እናውቀዋለን። ሙሉ ታሪኩ ዮሐንስ 11 ከ1 እስከ 44 ነው የሚቀጥለው። ነገር ግን ሁሉንም ታሪክ ማንበብ ጊዜ ስለማይኖረን መግቢያውን እናነብና ከዛ ተከታይ ደግሞ ታሪኮችን ተራ በተራ እንመለከታቸዋለን። ለጌታ ክብር ስንል ሁላችንም ተነስተን ዮሐንስ ምዕራፍ 11 ከ1 እስከ 4 የምንችል ብቻ ማንችል ምንም አይደለም፣ የምንችል ተነስተን አንብበን ቃሉን ጸልየን ወደ ቃሉ እንሄዳለን። ዮሐንስ 14 ከ1 እስከ 4 እንደዚህ ይላል። ማርያምና ከእህቷም ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ስለ ሞት አይደለም። ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ስለ ሞት አይደለም። ቁጭ በሉ። የሰራዊት ጌታ እግዚአብሔር አባታችንና አምላካችን ሆይ እናከብርሃለን፣ እናመሰግንሃለን። ጌታ ሆይ በሕይወታችን የምትሰራ አምላክ ሕያው የሆንክ አምላክ ስላለህ እግዚአብሔር አባታችንና አምላካችን ሆይ ልጅህን ኢየሱስ ክርስቶስን
ለኛ ስትል በመስቀል ላይ አንጠልጥለህ ፍቅርህን የገለጥከ አምላክ ደግሞ እግዚአብሔር ሆይ በእያንዳንዳችን ህይወት ግድ ስለሚልህ በዕለት ተዕለት ህይወታችን ስለምትሰራ የምትመራ አምላክ፣ የምትረዳ አምላክ፣ የምታሻግር አምላክ፣ በህይወታችን ደግሞ ክብርህን የምትገልጥ አምላክ፣ ለመግለጥ ፈቃድ ብቻ ሳይሆን ያለህ ኃይልም ያለህ አምላክ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እያንዳንዳችንን በስም ስለምታቀን እያንዳንዳችንን የት እንደምንገባ የት እንደምንወጣ በልባችን ያለውን ሸክም ሐዘን ስለምታቅ እግዚአብሔር ሆይ ያንን ደግሞ እንደ ፈቃድህ የምትመልስ አምላክ ስላለህ በዛ ውስጥም ክብርህን ስለምትገልጥ እናመሰግንሃለን። ቃልህን እግዚአብሔር ሆይ አንተ እግዚአብሔር ሆይ በሙላት ተናገር። እኔም እግዚአብሔር ሆይ የምናገርበትን መንፈስ ጸጋ እግዚአብሔር ሆይ ስጠኝ በኢየሱስ ስም አሜን። ቁጭ በሉ። እንግዲህ የመልእክቱ ዋና ሐሳብ የእግዚአብሔር ክብር ይገለጥ ዘንድ፣ የእግዚአብሔር ክብር ይገለጥ ዘንድ። እግዚአብሔር ስራዎችን የሚሰራው እንደዛ ነው። ክብሩን ለመግለጥ ነው የሚፈልገው በህይወታችን ማንነቱን ገልጦ ብዙዎች ወደሱ እንዲመጡ መስራት ነው የሚፈልገው። የሱ ትልቁ ዓላማ የዚህ ምድር ነገር ብቻ አይደለም። ያ በዚህ ምድርም የሚያስፈልጉን ብዙ ነገሮች አሉ። ነገር ግን ዋናው ግን የዚህ ምድር ነገር አይደለም። ዋናው የዘላለማዊ ነገር ነው። ስለዚህ ነገሮች ሁሉ ሲያደርግ ሲሰራ የሚያደርገውን ነገር ሁሉ የሚያደርገው ከዘላለም አንጻር ነው። እነኚህ እህታማቾች አሁን ታሪኩን እንደጀመርነው ማርታና ማርያም ይባሉ ሁላችንም በስም የምናውቃቸው ናቸው። እና ወንድማቸው በጠና ሲታመምባቸው መጀመሪያ ያደረጉት ነገር ምንድነው? ወደ ጌታ ሰው ላኩ። ይሄ የምትወደው ልጅ የምትወደው ወንድማችን። ስለዚህ ቅርብ ግንኙነት አላቸው ከቤተሰቡ ጋር በጣም ይቀራረባሉ። በኋላም ታሪኩን ስንመለከት እነሱም እንደሚወዳቸው እነሱም እንደሚወዱት ብዙ ሪፈረንስ አለ አሁን የምናየው ክፍል ላይ እና ቤተሰብ በጣም ቅርብ ናቸው። ሉቃስ 10:38-42 ላይ ስንመለከት ጌታ ወደ ቢታንያ ያሉበት ከተማ የሚኖርበት ከተማ ቢታንያ ነው። ዋናው ከተማ ኢየሩሳሌም አለ። ከኢየሩሳሌም ደግሞ ትንሽ ወረድ ብሎ ቢታንያ የምትባል ከተማ ውስጥ ነው የሚኖሩት። በዚህ ጊዜ ጌታን ሲጠሩት እሱ ደግሞ ዮርዳኖስ ወንዝ ደግሞ አለ። በዮርዳኖስ ወንዝ ጀርባ በዛ በኩል አገልግሎት ላይ ነበረ እና እነኚህ እህቶች ጌታን በጣም ይቀርቡታል፣ እንደ ቤተሰብ ያውቁታል። እና ሉቃስ ምዕራፍ 10:38 ላይም ስንመለከት ሲሄድም እርሱ ወደ አንዲት መንደር ገባ ይላል። ይሄ እንግዲህ በሉቃስ ውስጥ ነው። አሁን የምንነጋገርበት ሐሳብ ያለው ዮሐንስ ውስጥ ነው። እና ሲሄድም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ከነኚህ ሁለቱ እህቶች መካከል በቤት የተቀበለችው ማነች? ማርታ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ስለዚህ ጌታ እዚህ ቤት መጥቶ ከነሱ ጋር ራት አድርጎ ህብረት አድርጎ ቃል ደግሞ ሲያካፍል ሲናገር ማርያም ከእግሩ ስር ቁጭ ብላ ቃሉን ትሰማ ነበረ። እዚህ ክፍል ላይ እንደምንመለከተው ከዛ ጌታ ሆይ እኔ ስተጋ እሷ ኪችን ውስጥ ጉድ ትላለች፣ እኔ ስተጋ ስባክን ለምን ዝም ትላታለህ? እስቲ መጣ ትርዳኝ ብላ ስትል ጌታ ምን ይላታል? ማርያም መልካም ዕድል መርጣለች፣ ከእርሱም አይወሰድባትም፣ የሚያስፈልገው ጥቂት ነው ብሎ ሲመክራት እንመለከታለን። እና ይሄ እንግዲህ የሚያሳየው ይቀራረባሉ ማለት ነው። በጣም የቅርብ ግንኙነት ከዚህ ቤተሰብ ጋር አለው። እንደገና ደግሞ ምዕራፍ 11 አሁን ያነበብነውን ክፍል ስንመለከት ምዕራፍ 11 ቁጥር 3 ላይ ስንሄድ ጌታ ሆይ
እነሆ የምትወደው ታሟል ብለው ይሉታል። ስለዚህ ከአልዓዛርም ጋራ በጣም የቅርብ የፍቅር ግንኙነት አላቸው። ጌታ ሁሉን ይወዳል፣ ለሁሉም ፍቅር አለው። ነገር ግን ደግሞ ከአንዳንዶች ጋር ደግሞ በጣም የበለጠ ቅርበት ደግሞ አለው። ከነሱም ጋራ ቅርበት እንዳለው እንመለከታለን። እንደገና ደግሞ እዚሁ ምዕራፍ 11:5 ላይ ማርታን ማርያምንና አልዓዛርን ይወዳቸው ነበር ይላል። ስለዚህ ፍቅር አለው፣ ይዋደዳሉ፣ በጣም ይቀራረባሉ። አንዳንድ ጊዜ ሰዎች ሰው ህመም ሲያጋጥም ወይ ችግር ሲያጋጥም አገልጋይ ላይ ሰው ይደውላል። ወይ ኢትዮጵያ ካለ ወደ ኢትዮጵያ ይደውላሉ፣ ወይ በቅርብ ካለ ወደ ቅርብ ይደውላሉ። እነሱ ግን ራሱ ጌታ ጋር ነው ቀጥታ መልእክት ልከው እንዲመጣ ያደረጉት። ከዛ ታሪኩን ስንመለከት ቁጥር 4 ላይ ምን ይሆናል? ይሄ መልእክት ይደርሰዋል። ጌታ አልዓዛር እንደታመመ እንዲመጣ እንዲፈውሰው የተላከለት መልእክት የት ነበረ? እሱ በዮርዳኖስ ወንዝ ጀርባ አገልግሎት ላይ ነበረ። በመንገድ ከዛ እዚህ ለመሄድ 2 ቀን ይፈጃል። እዛ ነበረ። ኢየሱስም ሰምቶ ይላል ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ስለ ሞት አይደለም አለ። አልዓዛር የታመመበት ዓላማው ወይንም ደግሞ ምክንያቱ ከዚህ ውስጥ እግዚአብሔር የሚያወጣው ነገር አለ። እግዚአብሔር ከዚህ ውስጥ ክብሩን ሊገልጽበት ይፈልጋል እንጂ ለሞት አይደለም ብሎ ተናገረ። ከዛ ደግሞ የሚገርም ነገር አደረገ። ሁለተኛ ቁጥር 6 ላይ በጣም የሚገርም ነገር አደረገ። እንደታመመም በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ ይላል። በጣም ነው የሚወዳቸው። ወንድማቸው ታሞ እንዳይሞትባቸው በጣም እየሳሱ ነው ያሉት። በጣም ተጨንቀዋል። እስቲ እንግዲህ አስቡት፣ በጣም የምትወዱት ሰው ታሞ ሊሞትብኝ ነው ብላችሁ ስትጨነቁ አንድ አገልጋይ ሰው ጋር ስትደውሉ ከመምጣት ይልቅ ባለበት 2 ቀን እዛው ቢቆይ ማለት ነው። ስለዚህ ጌታ ምን አደረገ? እዛው ባለበት 2 ቀን ቆየ። ቶሎ እንሂድ አላለም። ለምን? ታሪኩን እንመለከተዋለን። የሱ ዓላማ ክብሩን ሊገልጽ ስለሆነ እንደታመመ ደርሶ ሊፈውሰው አይደለም የፈለገው። እስኪሞት ጠበቀ። ከሞተ በኋላ ከተቀበረ በኋላ ደርሶ ክብሩን ሊገልጽ ስለፈለገ ነው ይህንን ያደረገው። አንዳንድ ጊዜ በህይወታችሁ እንደዚህ የሚሆንበት ጊዜ አለ። እግዚአብሔር ሆይና ብላችሁ ስትሉት ከመምጣት ይልቅ ነገሮች የሚዘገዩበት ጊዜ አለ። ዛሬ እላችኋለሁ እግዚአብሔር አይዘገይም፣ በሰዓት ይደርሳል። የዘገየ ከመሰለን ግን እኛ ነው የዘገየን የመሰለን እንጂ ግን በሱ ሰዓት ዘንድ ግን እግዚአብሔር አይዘገይም። የሚያደርገውን ነገር ለክብሩ ለመግለጽ ሊጠቀምበት ስለሆነ ነው የሚዘገየው እንጂ እግዚአብሔር ችልተኛ ሆኖ አይደለም፣ ወይንም ደግሞ ፍቅር ስለሌለው ግድ ስለሌለው የሚያገባኝ በሚል መንፈስ አይደለም። 2 ቀን ዘገየ፣ አልመጣም። ቢጠብቁ አልመጣም። ከዛ በኋላ ምን ይላል? ቁጥር 11 ላይ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ ብሎ ለማን ነው ይሄንን የሚናገረው? ለደቀ መዛሙራት። በዛ ባለበት ቦታ በዮርዳኖስ ወንዝ ጀርባ ባለበት ቦታ ወዳጃችን አልዓዛር አንቀላፍቷል፣ ተኝቷል። አሁን እንግዲህ ሞቷል የሚል መልእክት አላኩበትም። ሌላ ሁለተኛ መልእክት አልመጣለትም። ነገር ግን በዚህ ጊዜ እንደሞተ አውቋል። ከዛ ደቀ መዛሙርቱ አሉ፣ እንግዲህ ደቀ መዛሙርቱም ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስም ስለ ሞቱ ተናግሮ ነበር። እርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ እዛ ባለመገኘቴ ደስ ይለኛል። ታሞ
እዛ እንኳን አልነበረን። ምክንያቱም ታሞ እያለ በፈውሰው ኖሮ እሱ ፈውስ ሬጉላር ፈውስ ነው። ሞቶ ግን ስደርስ ያ ሰው ከሞት ሲነሳ ስታዩ ምን ይላል? እንድታምኑ። አያችሁ፣ እምነት ራሱ ደረጃ አለው። ያምኑታል እኮ ማርያም ታምነዋለች፣ ደቀ መዛሙራት ያምኑታል። ነገር ግን ጥልቅ ወደሆነ እምነት ሊያስገባችሁ ሲፈልግ አንዳንድ ጊዜ እግዚአብሔር ያልጠበቃችሁትን ፔን ውስጥ ያሳልፋችኋል። በቃ በሰው ዘንድ አለቀ፣ ተደመደመ፣ ሞት በቃ ምንም ተስፋ የሌለውም የሚባል ደረጃ ላይ ያደርሳችኋል። ያን ጊዜ ብቻችሁን የሆናችሁ ሊመስላችሁ ይችላል። የተረሳችሁ ሊመስላችሁ ይችላል። በቃ ተስፋ መቁረጥ ውስጥ ልትገቡ ትችላላችሁ። ግን እግዚአብሔር በዙፋኑ ላይ አጀንዳ አለው። በህይወታችሁ አጀንዳ አለው። በኑሯችሁ አጀንዳ አለው። ያገባዋል። ስለዚህ 2 ቀን ዘገየ አውቆ፣ ከዛ በኋላ መሞቱን አውቋል። ማንም አልነገረውም፣ ግን አውቋል። ከዛ ምን አለ? ወደ እርሱ እንሂድ አለ። ወደ ሞተ ነገራችሁ የሚመጣ እግዚአብሔር የተመሰገነ ይሁን። ወደ ሞተ ነገራችሁ የሚመጣ የእግዚአብሔር ስም የተመሰገነ ይሁን። ሃሌሉያ። መጦ ህይወትን የሚሰጥ ህይወትን የሚዘራ ከሞተ ህይወትን የሚያወጣ ከመራራ ጣፋጭን የሚያወጣ ከበልተኛ መብልን የሚያወጣ ተስፋ ከሌለው ነገር ተስፋን የሚያወጣ እግዚአብሔር በዙፋኑ ላይ አለ። ከዛ ቁጥር 17 ላይ ስንደርስ ኢየሱስም መጨረሻ ላይ ቢታንያ ደረሰ። ቅድም እንዳልኳችሁ ማፑን ብትመለከቱት የዮርዳኖስ ወንዝ እንደዚህ አለ። እዛ ነበር። ከዛ ወደ ይሁዳ ኢየሩሳሌም፣ ከዛ ወደ ቢታንያ ነው የመጣው። ኢየሱስም በመጣ ጊዜ በመቃብር አሁን 4 ቀን ሆኖት አገኘው። አልዓዛር ሞቷል። አልዓዛር መቃብር ውስጥ ነው ያለው። አልዓዛር ታሽጎበታል። ከዚህ በኋላ ህይወትን እና ተስፋን የሚጠብቅ ሰው እንደ ሰው ስናስበው የለም። ታሞ ከሆነ ሊፈውሰው ይችላል ብለን እናምናለን። ሞቶ ከሆነ ግን ከሞት ያድናል፣ ከሞት ያስነሳል የሚል አስተሳሰብ የለንም። ሁላችንም ሰዎች ስለሆነን፣ ውስኖች ስለሆነን። ከዛ እንደደረሰ ቢታንያ መግቢያው አካባቢ ማርታ ቁጥር 19 ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለች። አያችሁ፣ እስከ ህመም ድረስ ኃይል አለ። ከህመም በኋላ ግን ከሞተ በኋላ ግን ከተቀበረ በኋላ ግን በቃ ኃይል የለህም ማለቷ ነው። አንተ ከዚህ ሆነ ቢሆን ኖሮ የት ያለ ጌታ የምትሉበት ነገር አለ። ጌታ እኮ ቢሆን ኖሮ ይህ ሁሉ ምስቅልቅል ውስጥ አንገባም ነበር የምትሉበት ጊዜ አለ። አለ በዙፋኑ ላይ አለ። በዓላማና በእቅድ የዘላለም ክብሩን ለመግለጽ ነው የዘገየው እንጂ አለ። ሃሌሉያ። አሁንም ከእግዚአብሔር የምትለምን ሁሉ እግዚአብሔር ይሰጥህ እወቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ እወቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይሆናል። ትንሣኤና ሕይወት ጌታ ኢየሱስ ነው። የሞተ ይነሳል። በጌታ ኢየሱስ ክርስቶስ ያመነ ለዘላለም ይኖራል። የሚያምንብኝ ቢሞት እንኳን ሕይወት ይሆናል። እኔ መንፈሳዊ ነገር ሕይወት በጣም የሚያስደንቀኝና ነገር ምንድነው? ኦል አባት የእምነት ነገር ነው። ባለፈውም ቃል ሼርሽ እንደራረግ ነበር። እምነት ከሌለ መንፈሳዊ ነገር የለም። እምነት ከሌለ ጌታን መከተል የሚባል ነገር የለም። ያለ እምነት እግዚአብሔርን ማስደሰት አይቻልም። ያለ እምነት የእግዚአብሔርን ክብር ማየት አይቻልም።
ያለ እምነት እግዚአብሔርን ማየት አይቻልም። ጨለማ ውስጥ እንደመቀመጥ ነው። ስለዚህ የሚያምንብኝ ቢሞት እንኳን በሕይወት ይኖራል። ዛሬ ያስቆዘማችሁ ነገር ቢኖር እመኑ፣ ጌታ በዛ ነገር ውስጥ ሕይወት ይሰጠዋል። የሞተባችሁ ነገር ቢመስሉ ጌታ በዛ ውስጥ ስራውን መስራት ይችላል። ሕያው የሚሆነው የሚያምንብኝ ሁሉ የዘላለም ሕይወት አይሞትም። ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። ታምናለች በክርስቶስ፣ ግን እምነቷ ግን ውሱን ነው፣ እስከ ሕመም ድረስ ነው። ስለዚህ ያንን ጥልቅ ወደሆነ እውቀት፣ ጥልቅ ወደሆነ መረዳት እነሱንም ሊያስገባ ደቀ መዛሙርትንም ሊያስገባ በዙሪያቸው ያሉትንም የተሰበሰቡትም ሰዎች ሊያስገባ ወደዛ ክብር ሊያስገባቸው ስለፈለገ ነው የዘገየው። መጀመሪያ ስናነበው እንዳልነው ይህ ሕመም የእግዚአብሔር ክብር ሊገለጥበት እንጂ ስለ ሞት አይደለም ያለው ለዚህ ነው። ከዛ ደግሞ እህቷ ደግሞ ማርያም ደግሞ ትመጣለች እና ጌታ ወዳለበት ስትመጣ ልክ እንደ ኢትዮጵያ ሰዎች ሲያዝኑ የሚያስተዛዝኑ ሰዎች ይኖራሉ። በቤት ውስጥ ቤቱ ሞልቷል በብዙ ሐዘንተኞች እና እርሷን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱ መጣች። ማን? ማርያም። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበርና ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረህ ብትሆን ኖሮ ወንድሜ ባልሞተ ነበር አለች። እሷም ልክ እንደ እህቷ ተመሳሳይ የሆነ አመለካከት አላት። በእግሩ ስር ወድቃ አንተ በዚህ ሆነህ ቢሆን ኖሮ ባልሞተ ነበር፣ አሁን ግን ምን ዋጋ አለው? አቃ አለቀ እኮ፣ በቃ እኮ ነገር እኮ አለቀ ነው የምትለው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እርሱም ጌታ ሆይ መጣህ አሉት። ኢየሱስም እንባውን አፈሰሰ ይላል። ሊያድነው እያለ እኮ ነው፣ ከመቃብር ሊያወጣው እንዳለ ያውቃል፣ ኃይል እንዳለው ያውቃል። ነገር ግን ሲያለቅሱ አይቶ እሱም አለቀሰ ይላል። እንባን የሚመለከት እግዚአብሔር አለ። እንባችሁን የሚያይ እግዚአብሔር አለ። እንባ እዚች ጋር የምትወጣ ውሃ ትመስለናለች አይደል? አንዳንድ ጊዜ እንባ የሆነች የምትፈስ፣ ይሄ እዚህ ውስጥ የታጨቀ ሐዘን፣ ተስፋ መቁረጥ፣ ግራ መጋባት፣ መሰበር፣ ወዴት ነው የምንሄደው? ወዴት ምንድን ነው ይሄ መፍትሄው ምንድን ነው በምትሉበት ነገር ያዝናል። እሱም አብሮ ከሐዘን ውስጥ የሚገባ አይደንቲፋይ የሚያደርግ ዲታችድ የሆነ አምላክ አይደለም። አያችሁ፣ ዲታችድ የሆነ ሜካኒካል ነገር የሚሰራ ትልቅ ግዙፍ ነገር አይደለም። ሕያው የሆነ አምላክ በህይወታችን ውስጥ ገብቶ ደግሞ ህይወታችን ውስጥ ያለውን ፔን የሚጋራ ኢየሱስም እንባውን አፈሰሰ ይላል። ሃሌሉያ። ደሰው አይደለም፣ እመኝ ብቻ አይደለም፣ አልፈረደባቸውም። በፍርድ ብቻ አይደለም የሚናገራቸው፣ አብሯቸው እያለቀሰ ከዛ በኋላ ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይም ተገጥሞበት ነበር። እንደ ዋሻ ሆኖ እዛ ውስጥ ነው ቆፍረው፣ መሬት ውስጥ አይደለም የሚቀብሯቸው አይደለ? እንደ ዋሻ አድርገው ከዛ ትልቅ ድንጋይ፣ ጌታ ኢየሱስ ክርስቶስም ሲቀበር እንደዛ ነበር። ትልቅ ድንጋይ ይዘጉታል። ኢየሱስም ድንጋዩን አንሱ አለ። የሞተውም እህት ማርታ ድንጋዩን አንሱ ሲላቸው በጣም ይገርማል። ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። አያችሁ፣ አንዳንድ ጊዜ የኛ እምነት መጉደል እግዚአብሔር እንዳይሰራ ይዘዋል። ድንጋዩን አንሺ በሚልሽ ነገር ላይ አንሺ፣ ድንጋዩን አንሳ በሚልህ ነገር ላይ አንሳ፣ በእምነት አንሳ። ኢየሱስን ብታምኚ
የእግዚአብሔር ክብር እንድታይ አልነገርኩሽንም አላት። ብታይ እኮ በዚህ ውስጥ የእግዚአብሔር ክብር ይገለጣል አላት። ከዛ ድንጋዩንም አነሱ። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ። አያችሁ፣ ዓላማው ይሄ ነው። 2 ቀን የዘገየበት ምክንያት፣ እስኪሞት የጠበቀበት ምክንያት ክብሩን ሊገልጥ ነው የሚፈልገው እንጂ እነሱን ማሳቀቅ፣ ማስለቀስ፣ ማሳዘን አይደለም። ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተውት አላቸው። ሃሌሉያ! የህይወት አምላክ፣ ተስፋ በሌለ ነገር ውስጥ ህይወትን የሚሰጥ ጌታ ታሪካቸውን ቀየረ። ህይወት ተቀየረ። አልዓዛር ከሞት ወጣ። ጌታ እንደዚህ አምላክ ነው። በቃ ድንጋይ ተጭኗል በዚህ ነገር ላይ አትበሉ፣ ይሸታል አትበሉ፣ አለቀ በቃ ይሄ ነገር እኮ ተደምድሟል አትበሉ። እሱ እስከ ሞት ከዛም በላይ መሄድ ይችላል። በእምነት ወደ እሱ እንቅረብ። በማንኛውም ጉዳያችን መልስን የሚሰጥ አምላክ አለ። ከዛ ቁጥር 45 ላይ ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎቹ በእርሱ አመኑ። የደቀ መዛሙርት መንፈሳዊ ህይወት ጠነከረ። እምነታቸው ወደ ውስጥ የሚዘልቅ ዲፕ ሆነ። ማርያምና ማርታ ተቀየሩ። ብዙዎቹ ደግሞ ወደ እሱ መጡ። እንደታመመ ቢፈውሰው ኖሮ ይሄ ሁሉ ነገር አይሆንም ነበረ። የእግዚአብሔር ክብር ይገለጥ ዘንድ አንዳንዱ ነገር እንደዚህ ነው የሚሆነው። ማርያም ምዕራፍ 12 ላይ ስንሄድ ጥልቅ ወደ አምልኮ ወርሺፕ ስትገባ እናያታለን። ምዕራፍ 12 ላይ ከፋሲካም በፊት በ6ኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። ፋሲካ ሊቀርብ አካባቢ ማለት ነው። አሁን ይሄ ተአምር ተፈጽሞ አልቋል። እንደገና ተመልሶ መጣ። በዚያም እራት አድርገውለት ነበር። ማርታም ታገለግል ነበር። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። እራት ከሚበሉት ጋር ከተቀመጡት አንዱ ማን ነበር? አልዓዛር። የሞተባችሁ ነገር እንደዚህ ነው የሚሆነው፣ ወደ ህይወት ይመጣል። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ ኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። የሴቶች ክብር ጸጉራቸው ነው። እንደገና ደግሞ ይሄ ሽቶ ደግሞ በጣም ውድ ነው። ያንን በእግሩ ላይ አፍስሳ በጸጉሯ እግሩን እያበሰች ወርሺፕ አደረገችው። እግዚአብሔር በህይወታችን ክብሩን ሲገልጥ ወደ ጥልቅ አምልኮ ውስጥ ነው የሚያስገባን፣ ጥልቅ ወደ ሆነ ህብረት ውስጥ ያስገባን። ስለዚህ ዛሬ እንደ አልዓዛር አይነት የሚሰማችሁ ሰዎች፣ የሆነ የተጫነባችሁ ነገር እንዳለ የሚሰማችሁ ሰዎች፣ ያለቀ ሞተ የሚመስል ነገር ያለባችሁ ሰዎች ትንሣኤ ጌታ አለ። ይሸታል የምትሉ ሰዎች፣ 4 ቀን ሆኖታል ከሞተ የምትሉ ሰዎች፣ ለሱ የጊዜ ገደብ የለውም። እንደ ማርያም እግሩ ስር ወድቃችሁ በጉዳያችሁ እንደው ቀድመ ደርሰህ ቢሆን ኖሮ የምትሉ ሰዎች ብትኖሩ፣ እሱ የዘገየ ቢመስልም ግን በሰዓቱ ነው የሚደርሰው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ህይወትም እሱ ነው። እግዚአብሔር ስም የተመሰገነ ይሁን።